ዓለም መሻዓለሽ እናት ደብል ታፕ የደረሳችሁልኝ እንደው ምንም ተአምር ቢፈጠር እደርስላችኋለሁ። አታስቡ። ደብል ታፕ አድርጉ። በጣም ነው ይገርም። ፈጣሪ ድረስላችሁ። በደንብ ደብል ታፕ ጋይስ፣ በደንብ ደብል ታፕ፣ በደንብ ደብል ታፕ። አንደኛ መላጨት ነው ቅጣት። ኦኬ ጋይስ ደብል ታፕ አድርጉ፣ ደብል ታፕ አድርጉ፣ በደንብ ደብል ታፕ። ምንድነው ሪዛልት አፕዴቲንግ? የሆነ ነገር ስጡ እዚህ ጋይስ። የሆነ አንድ ሰው የሆነ ነገር የሚቆጥርለት በሶስት ነው የሚባዛው ጋይስ፣ በሶስት ነው የሚባዛው። የሆነ ነገር ስጡ፣ የሆነ ነገር ስጡ ጋይስ፣ የሆነ ነገር ስጡ። በሶስት እንዲባዛልን የሆነ ነገር ስጡ ጋይስ። በሁለት እንዲባዛ በሶስት ነው የሚባዛው ጋይስ። ሲዲ የኔና ቴክ ሶሞች ትሪፕልን ጋይስ ኤኒ ጊፍት ትሪፕል ጋይስ ትሪፕሉን እንጠቀም። አይ መከራይ አለች እንዲለካው ኢትስ ኦኬ ጋይስ ደብል ታፕ አድርጉ። ኧረ ፈጣሪ ሰው ላክልኝ ተው ጋይስ ትሪፕልን ትሪፕሉን ማለቀ። እሺ በደንብ ደብል ታፕ አድርጉ። ተስፋ አትቁረጡ፣ በእናታችሁ ተስፋ አትቁረጡ፣ ተስፋ አትቁረጡ። በደንብ ደብል ታፕ አድርጉ ጋይስ። እንደውም ደፋር ነኝ ባይዘወይ። ደብል ታፕ አድርጉ ጋይስ፣ ደብል ታፕ አድርጉ፣ ደብል ታፕ አድርጉ፣ ደብል ታፕ አድርጉ። እሱ እኮ ደውሎ ጠርቶ ምናምን እኮ ነው። እኔ ማንንም እግዚአብሔርን ይኸው እንዳጨበጨብኩ ነው ፊት ለፊታችሁ ያለሁት ጋይስ። ደብል ታፕ አድርጉ። ኢትስ ኦኬ ጋይስ፣ ኢትስ ኦኬ። እኛ ጋርም ሌላ ሲዲ ይመጣል፣ አታስቡ። ሌላ ሲዲ ግላፍ አይፈቀድም፣ ግላፍ አይፈቀድም ጋይስ፣ አይፈቀድም። ሲዲዎች ይመጣሉ፣ አታስቡ። 8 አበባ ስጡ፣ 8 አበባ ስጡ፣ 8 አበባ፣ 8 አበባ፣ 8 አበባ ጋይስ። ሙላ አንተ ህዝብ ሙላ። ለሱ እኮ ማድረግ አይቻልም ጋይስ። 8 እሱ ነው የሚመጣው። ለዛ እኮ ነው ሪፖስት ደብል ታፕ አድርጉት ምላችሁ ጋይስ። ሪፖስት አድርጉት፣ ደብል ታፕ አድርጉ ጋይስ። ሪፖስት ደብል ታፕ አድርጉ። እጅ ትንቀጠቀጠ እናት ትሙት በፈጣሪ ስም ጋይስ። ሲጀምር ትሪፕልን ጋይስ፣ ሲጀምር ትሪፕልን በሶስት ነው የሚባዛው ጋይስ። ኤኒ ጊፍት ትሪፕል ጋይስ፣ ኤኒ ጊፍት ትሪፕል። ትሪፕሉን እንጠቀም፣ ኧረ ትሪፕሉን እንጠቀም ጋይስ። ያላችሁ ምንም አንድ ላይ ቲም ወርክ አድርጉት ጋይስ። ትሪፕሉን እንጠቀም፣ ትሪፕሉን ጋይስ፣ ትሪፕሉን። ኧረ ትሪፕሉን ተጠቀሙ በእናታችሁ፣ አትፍሩት። ስኮሩን አትፍሩት፣ ይደረስበታል። አሁን ለምሳሌ በሁለት ኢንተስቴለር ይደረስበታል። ይሄ ስኮር በሁለት ኢንተስቴለር ይደረስበታል። ታውቃላችሁ ግን ይህን ታውቃላችሁ ወይ? በሩዝ ነው ብላ ምናምን ይደረስበታል። ትሪፕል ጋይስ፣ ትሪፕል ያን ያህል ሃይ ስኮር እኮ አይደለም። አትፍሩ ጋይስ፣ አትፍሩ። ትሪፕሉን እንጠቀም ጋይስ፣ ትሪፕሉን እንጠቀም። እጅ ተንቀጠቀጠ እንዳት ጉሎቭ አይፈቀድም። ደውሎ ጠርቷት እኮ ነው። እግዚአብሔር ያው ፌር ነው። እኛ ተደዋውለን መምጣት አቅቶ ነው? ፌር አይደለም። ጌታ ነይ ብሎ ጠርቶ ምናምን። እኔ እኮ ዝም ብዬ ነው የገባው በድፍረት። እየደወልሽ አልነበር እንደ አንቺ ሼር ያደረገችልሽ አልነበር እንዴ? ምንድን ነው እንደ ድል ፈጣሪ አምጥቷት ቢሆን እሺ፣ ደውሎ ጠርቶ። አዎ እኔ ደግሞ ወዳጆቼ እንደ እህቶቼ እንደ እናቶቼ ስለማያቸው እደውላለሁ። ምን ችግር አለ? መደወል ብርቅ አይደለም እንዴ? እና በመላጨት እየተባልኩ ዝም ብዬ ልገባ ነው? ደግሞም ደስ የሚልሽ ነገር ደግሞ የኔ ጊፍተሮች የኔ ቤተሰቦች ስታንድ ባይ ናቸው። ላይቭን ነካ አድርጋችሁ ምናምን አይደለም። ደውለህ ጠርተህ ነው። ስታንድ ባይ ምናምን አይደለም። ትላጫለሽ፣ አታደንቅሪኝ። ትላጫለሽ። በቃ አንተ ፋራ። 3 ቅጣት ነው የተናገርኩት እኔ ማለት እንዴ። በመላጨት ብቻ እኮ አይደለም፣ 3 ቅጣት እኮ ነው። አዎ በርበሬ በሚጥሚጣ መድፈን ምናምን አንድ የተባባል ነው። 3 ቅጣት እኮ ነው የነገርኩህ። እሺ ችግር የለም። ቅጣትሽን እዛው ትቀጫታለሽ። ራስሽ ነው ያልሽው። በ5 አንበሳ አልሽ። ወደ አይን ጨውና በርበሬ ወደ አይን ማስገባት አልሽ። መላጨት አልሽ። 5 አንበሳ ብያለሁ። አሁን አንተ የተረገምክ ብለሻል። አዎ ብለሻል። 5 አንበሳ ብለሻል እንዴ? ዲቦ ታውቂያለሽ፣ ማርያምን እኔ እንደ እህቴ በጣም ሪስፔክት አለኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ገባሽ?